ሰላም ተከታታዮቼ እድሜዋ ከ40 ዓመት በላይ ሆነው ስትታይ ዘናጭ ንቁ የሆነች ኢነርጂዋ ኮንፊደንሷ ስትታይ በራሱ ግሎ የምታደርግ ሴት ካየሽ ስለ ቀለማት ሳይኮሎጂ ታውቃለች ማለት ነው። በዛሬው ቪዲዮ በቀለማት ላይ ወይም በልብስ ቀለማት ላይ በተደረገ ጥናት መሰረት እድሜያቸው ከ40 በላይ የሆኑ ሴቶች ቢመርጧቸው የተባሉ ቀለማትን እነግርሻለሁ። እነዚህ ቀለማት የተመረጡበት ምክንያት አለ። እሱንም አብረን እናያለን። አንደኛ ኮላር ወይም የቀላ ያለ ቀለም ነው። ቀይ አይደለም እንደምታዩ። በጥናቱ መሰረት ይህ ቀለም በራስ መተማመንን ከፍ የማድረግ ኃይል አለው። ኢነርጃይዚንግ ነው ይባላል በጥናቱ መሰረት። ስለዚህ አንድ ሴት ከ40 በላይ የምታስተናግዳቸውን የቤተሰብ ኃላፊነት፣ የስራ ጫና፣ ሶሻል ላይፍ፣ የሆርሞን ለውጥ ያስከተለውን የሙድ ለውጥ በማሻሻል ረገድ ጠቃሚ ነው ተብሏል። ይህ ከለር ይህንን ቀለም ስንጠቀም ታዲያ ከላይ እስከታች ከምናደርገው ይልቅ እንደዚህ እንደማሳያችሁ ጣል መሃል ላይ ጣል አድርገን ከሌሎች ልብሶች ጋር ኮምባይን አድርገን በአግባቡ ብንዘንጥበት በጣምም ሳይበዛ በጣምም ሳይጋነን ብንዘንጥበት የተሻለ ነው። አት ዘ ሴም ታይም ደግሞ መሃል ላይ ጣል ስናደርገው ግሎ እንድናደርግ እና ፍክት እንድንል የሚያደርገን ቀለም። በጥናቱ መሰረት ሁለተኛ የተመረጠው ከለር ደግሞ ይሄ ሰማያዊ ወይም ደግሞ የሮያል ኔቪ ከለር የሚባለው ነው። ይህ ከለር ጥናቱ እንዳረጋገጠው ከብልህነት፣ ከውበት፣ ከተሻለ ልምድ ጋር ወይም ኤክስፒሪየንስ ጋር ቁርኝነት ያለው ነው። ስለዚህ ይህ ቀለም ከ40 በላይ ለሆነች ሴት የሚገባትን ቦታ የሚሰጣት ነው ተብሏል። ሶስተኛ ከለር ደግሞ ይህ አሁን የምትመለከችው አረንጓዴ ከለር ነው። ድምቅ ያለው ሳይሆን ይሄ ኤሜራልድ ግሪን የሚባለው የአረንጓዴ አይነት ነው። ይህም ከለር ከመታደስ ጋር ከአይበገሬነት ጋር የሚያያዝ ነው። ሪፍሬሽንግ የሆነ ገጽታም ይሰጠናል። እዚህ ጋር መመልከት ትችያለሽ እንዴት እንደሚያምር። አራተኛው ከለር ደግሞ ይህ አሁን የምትመለከችው አይነት ፒንክ ከለር ነው። ምክንያቱም ይህ ቀለም ሙድን የማስተካከል ዘና የማድረግ ስሜትን የመፍጠር ኃይል አለው። ሲታይም በጣም ሪፍሬሽንግ የሆነ ቀለም ነው። ብቻ ጥምረቱን ማሳመር ነው። ልክ እንደዚህ እንደማሳያችሁ ከሌሎች ልብሶች ጋር ኮምባይን በማድረግ መጠቀም ትችያለሽ። አምስተኛ እና የመጨረሻው ከለር ደግሞ ይህ የሚገርም የፐርፕል ዘር ነው። ይህ ቀለም ኤሌጋንስ ወይም ደግሞ ውበትን የሚጨምር ነው። ብስለትንም የሚጠቁም ነው። ውድ ተከታታዮቼ እንደየከለር ምርጫችን ልብሶችን ልንመርጥ እንችላለን። ነገር ግን የቀለማትን ሳይኮሎጂ በሚያጠኑ ባለሙያዎች መሰረት ቀለማትን ይህንን የመሰለ ለውጥ የመፍጠር ኃይል አላቸው። በገጽታችንም ይሁን በሙዳችን ላይ ለውጥን ይፈጥራሉ። ስለዚህ በዚህ መልኩ ብንጠቀምባቸው ላለው መልካም የማማር ሳምንት ባይ